ከሳውዲ ወደ ዱባይ ገብተናል ነው የምላችሁ። እንግዲህ እንዴት እንደገባው እንዴት እንደመጣው ሙሉ መረጃውን የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻ የደውል ምልክቱን አብሮ ሰብስክራይብ፣ ላይክ እያደረጋችሁ አብሶ ለእናንተ ለመዳም ቅመሞችን እየተማርኩበት እናንተም ደግሞ ትማሩበት አላችሁ ይጠቅማችኋል ብዬ ነው ይሄን ቪዲዮ እንድሰራ የተገደድኩት ማለት ነው። እንግዲህ ያው አንዳንዴ ወረቀታችንን መሰራቱን አለመሰራቱን ዝም ካለን ያው በኋላ ላይ ጉዳቱ ወደኛ ነው የሚያመዝን ማለት ነው። ሁሌም ቢሆን መጠየቅ አለብን ስለ መኖሪያ ፈቃዳችን ወይም ደግሞ ኢቃማና ቪዚት። በቪዚት ለምሳሌ ከሀገር ወደ ሀገር ስትሄዱ ወረቀታችሁ የሄዳችሁበት ሀገር ወረቀታችሁ ካልተሰራላችሁ ቀድማችሁ መጠንቀቅ አለባችሁ ማለት ነው። ሳውዲ ላይ አብሶ ሳውዲ በቪዚት ቪዛ የምትሰሩ ልጆች ያው ቪዚት ለምሳሌ ከዱባይ ወደ ሳውዲ ስትገቡ ቪዚት ቪዛ ነው። እዛም ከገባችሁ በኋላ ደግሞ የተለያየ ሀገር በየሶስት ወር ምናምን ትሄዳላችሁ። ከዛም ከሄዳችሁም በኋላ ያው ይታደሳል እና እዛ የምትሄዱበት በየሶስት ወር እየሄዳችሁ የምትመለሱ ከሆነ ለምሳሌ መኖሪያ ፈቃዳችሁ ዱባይ ላይ ከተሰራላችሁ ቪዛ እዛ ደግሞ የሄዳችሁበት ሀገር የትኛውም ሀገር ሊሆን ይችላል። የተለያየ ለምሳሌ ሀገራቸው ሆኖ እነሱ ሌላ ሀገር የሚሄዱ ከሆነ ግድ እዛ ሀገር በየሶስት ወር ይዘዋችሁ ከሄዱ ያኔ ምንም ችግር የለውም። ገባችሁ? ከዛም እነሱ ደግሞ ያ ሁለት አመት እንደዛ በየሶስት ወር እያሳደሱላችሁ ቪዛውን እየገዙ ያው ጥሩ ሰዎች ከሆኑ ወረቀቱን ሊያሰሩ ይችላሉ። ግን ደግሞ ዝም ብለው እነሱ ደግሞ ቪዛውን እየገዙ ከእናንተን ማሰራት የሚፈልጉ ከሆነም እንደዛው እና እኔ ሰውየው በውክልና ልጁን ውክልና ሰጥቶት ነበር እኔ ወረቀቴን እንትን የነበረው እና አመት ከ6 ወር ሲሆነኝ ወረቀቴ ያለቀ መስሎኝ ዱባይ መጣሁ። ዱባይ ስመጣ ገና 6 ወር እኮ አላት ያላለቀ ምናምን ብለው ተመለሰ። በዛ ምክንያት ተወዘጋገቡ ሰዎች ረሱት። ወረቀቱን ሳሰሩ ደግሞ ሲጨምሩ እኔ ወረቀቱን ያሰራሉ ብዬ ነበር የጠበቅኩት። አጋለ ትጨምሪያለሽ? አዎ እሰራለሁ። ሰዎች ጥሩ ስለነበሩ ሰሪያለሽ? አዎ እሰራለሁ ምናምን አልኩኝ። አዛ እንደዛ እያልኩኝ ያለ የሆነ ታይም ላይ በቃ ትንሽ ስራ ስለምበዛ ቤተሰብ ምናምን በዛም ደግሞ ያው አንድ ቤት ስራ ለመስራት ብላችሁ ለሶስት ሰው ቤት ስራ ሲያሰሯችሁ ምናምን ይከብድባችኋልና የሆነ ታይም ላይ በቃ አልሰራም። እኔ አንድ ቤት ነው ስራ መስራት የምፈልገው። አንዳንዴ ይደክማችሁ የለ እዛ ጩኸት ኮንፈርት ምናምን ሳይሰማችሁ ሲቀር በቃ ደግሞ ሳውዲ ህግም ትንሽ ስለሚከብድ እኔ ግን ያው ዝም ብዬ ምናምን በቃች 2 አመቴን እያልኩኝ ሰዎቹ ደግሞ እንዲሄድ አልፈለጉም። ምክንያቱም ያው አንዳንዴ ባሪያ ሆናችሁ ስትገዙ ዝም ስትሉ ምናምን በቃ እንደ አሻንጉሊት ስለምትቆጠሩ ካልተናገራችሁ ከባድ ነው። እና እኔ ወረቀቴን አሰርተዋል ብዬ ዝም ብዬ ሰራው ያለ በቃ ሆነ እኔ መሄድ ፈልጋለሁ ምናምን ብዬ ስነሳ 2 አመት ጨርሼ ከ7 ወር ነው። አዎ ከ7 ወር ከተላውም በኋላ በቃ ሄዳለሁ ብዬ ትኬት ምናምን ቁረጡልኝ ብዬ ልክ እነሳለሁ። ፓስፖርቴን ቼክ ሳስደርግ ቪዛዬ ምናምን አልተሰራም። ወረቀቴ ኤክስፓየርዱ ከሆነው 7 ወር አልፎታል ማለት ነው። ወረቀቱ ሳይሰራ ዱባይ ቪዛው ኤክስፓየርድ ሆኗል። ከዛም በቃ ግራ ገባኝ፣ በጣም ጨነቀኝ እውነት ለመናገር። አንዳንዴ በጣም ነው የሚገርመው። እና የሳውዲ ህግ ደግሞ ታውቃላችሁ 2 ወር 3 ወር እንኳን ካለፈ ያው ብሎክ ውስጥ ነው የሚያስገቧችሁና ከዛም በዛ ምክንያት በቃ በጣም መከራዬን አየሁኝ። እና ሄድን እነዚህ ፖሊሶቹ ጋር ማለት ነው ሽርቶቹ ጋር ሄድን። ከዛ ያለውን ነገር ስንጠይቅ ምናምን ከዛ ቀራማ ውስጥ ገብታለች ምናምን አለ። ወደ 15,000 ሪያል ምናምን ተጠየቁ ሰዎቹ። ከዛም ጨነቀኝ ነው የምላችሁ። እና የራሳችሁ ጥፋት ስለሆነ እኔም ዝም አልኩኝ። ከዛ እንዴትም ብለው በቃ በዚህ ዋሽተው በዚህ ቢሉም ምንም አልተዋጠላቸውም። ቀን በቀን መመላለስ ሆነ።
እውነተኛ መረጃ አታምጡ፣ የምናሳልፋችሁ ምክንያት የለም ምናምን ብለው አሉባችሁ ፖሊሶቹ። እዛ ታውቃላችሁ የሳውዲ ፖሊሶች ወይም ደግሞ ህጉ ከባድ ስለሆነ እውነቱን ማውጣት አለባችሁ አሏቸው። እንደገና በቃ እንደዚህ ነው አባቴም ታማሚ እኔም ታማሚ እንደዚህ ወረቀቱን እኔ ረስቸው ነው ሳላሰራላት ብሎ እውነቱን ተናገረ። ከዛም የሆነ በፐርሰንት አስቦ ከፈለ። እናም ከከፈለ በኋላ እኔ ደግሞ ወደ ኢትዮጵያ መግባት አልፈልግም እዛ ሀገር በቃ ፈረምኩኝ ማለት ነው። ፈረምኩኝ ብሎክ ተደረግኩኝ ሀገሩ ላይ ብሎክ ተደርጌ መስራት አልችልም ለ3 አመት። ምክንያቱም 15,000 ሪያል መክፈል ስለማይችሉ ፈረምኩላችሁ። እኔ ሌላ ሀገር መሄድበት መንገድ ካስተካከላችሁልኝ ና ፕሮብሌም ምናምን አልኳቸው። እውነትም ሰዎቹ በጣም ተባበሩኝ። እግዚአብሔር ይመስገን። ያው በጣም ብዙ ብር ከፍለው ምናምን ቢያንስ ወደ 7,000 ድርሃም ምናምን ከፍለው ሰውየው ሁሉን ነገር አስተካክሎልኝ ያው ከእንደገና ዱባይ ላይ በቪዚት ቪዛ ተመልሼ ወደ ሳውዲ ወደ ዱባይ ገባሁኝ ማለት ነው። እግዚአብሔር ይመስገን። የ2 ወር ቪዛ ከዛም ትኬት ቆርጠው ምናምን በሰላም ያው ወደ ዱባይ ተመለስኩኝ ማለት ነው። እና 2 አመት ኮንትራታችሁ ምልላችሁ ፈልገኔ 2 አመታችሁን ኮንትራት የትም ቦታ ስትጨርሱ ወረቀታችሁ መሰራትና ለመሰረት ምርመራ ሄዳችሁ ደግሞ ቼክ ታደረጋችሁ ወረቀታችሁን ደግሞ ምንድነው እሱ አይዲያችሁ ምናምን ካላሳያችሁ እንዳታምኑ። እግዚአብሔር ምስክሬ ነው የምላችሁ በጣም ነው የሚከብደው። እና እንግልቱ ምናምን ያለው እንግልት በቃ ጠዋት ማታ ወደዚህ እና እናንተ አላማ ኖሯችሁ ለመስራት አቅዳችሁ ወጣችሁ እነሱ ደግሞ በቃ አንድ ቀን የነሱን ስራ ሳንሰራ ብንቀር ታውቃላችሁ ምን ያህል ታመን እንኳን ታመዋልና ደክሟቸዋል እንኳን ብለው አስቡልንም። እና ሁሌም ስትኖሩ ከአረቦች ጋር ደግሞ ጥንቃቄ አድርጉ። ሁልጊዜም ዝግጁ ሁኑ ከነሱ ቤት ስትኖሩ፣ ምክንያቱም መቼ እንደሚቀየሩባችሁ አታውቁምና ካላችሁበት ከክላሳችሁ ከሁሉም ቦታ በቃ ዝግጁ መሆን አለብን። በጥንቃቄ ሁሉን ነገር መናገር አለብን ቢያንስ። እና ያው ከሳውዲ በቪዚት ወረቀታችሁን ከፊል የሚሆናችሁ ካለ መግባት ትችላላችሁ። እኔ ማቃት ቢሮ ስለነበረች ራሷን መጀመሪያ ከኢትዮጵያ ያመጣችኝ ያለውን ነገር አስተካከልኩ። በቃ ተሽራ ሁሉን ነገር ሲጨርስልኝ ሰውየው ወረቀቴን እሷ ጀመረችልኝ። ከዛም ቪዛ ወጣችልኝ። ቪዛ ሰራች፣ ትኬት ቆረጡልኝ። ያው ሰላም ገባሁኝ። እግዚአብሔር ይመስገን። አሁንም ስራ ገብቼ እንግዲህ እየሰራው ነው። ከዚህ በኋላ እንግዲህ በዩቲዩብ ማልጠፋም እመጣለሁ ነው የምላችሁ። እንግዲህ ለረጅም ጊዜ ያው ሳይመቻቸኝ ምናምን ጠፍቼ ነበረ። ከዚህ በኋላ ደግሞ አዳዲስ ቪዲዮዎችን የሰራውኝ ከች ነው የምለው። ወዶችዬ ጥንቃቄ አድርጉ። መልካም